እንኳን ደስ አለ። 100 ብር ደርሷል። አውቃለሁ። ልጄ እኮ ገዴ ናት እኮ አውቃለሁ እኮ አባ። ይኸው ብር። የምን ብር? የሎተሪው ነው። አይ ብሩን አልፈልግም፣ ሎተሪ መልስልኝ። ታዲያ ለምንድን ነው ጠርተህ ይልኝ ያልከኝ? ዝም ብለህ ስታየኝ ስራ ፈት ትመስላለህ እንዴ? ይቅርታ እባክህ፣ ብሩን አልፈልገውም እኔ፣ ሎተሪ መልስልኝ። አይገርምም? አልመልስልህ። እንደ ሕፃን ልጅ ጠርተህ ሙድ ትይዝብኛለህ እንዴ? እውነት ለመናገር ገንዘቡ በጣም ያስፈልገኛል። ለነፍሴ ደስታ የሚሰጠኝን የልጄን የመጨረሻ ስጦታ ለአንዲት ቀን ለሆዴ ደስታ ብዬ እንዳላውላት ብዬ። የልጄ የመጨረሻ ጠረኑ ያረፈው እሱ ትኬት ላይ ነው። መልስልኝ፣ የልጄን መልስልኝ። ልጄ ስጦታ መልስልኝ፣ መልስልኝ፣ መልስልኝ። እንዴ ለነገሩ 200 ብር ነው ያገኘሽው። 100 ሊቀረጅልሽ ነበር። ለአንተ ያንሳል። አንተ ያንሳል። ወይንዬ ምን አለ ይህንን ዓለም አንቺም በሕይወት ኖረሽ አብረን ብናየው። እንዴት ያለች የተለየች የልጅ ልጅ አለችሽ መሰለሽ። ደግሞ እኮ አንቺን ነው የምትመስለው። የምር ትንሽ በጥባጭና ረባሽ ነች እንጂ ግን በጣም ደስ ትላለች። ይገርምሻል፣ እያናደደችኝ እንኳን ታስቀኛለች እኮ። እንደ እብድ ሆንኩብሽ አይደል? የምታውቂኝን ብርሃንን አልመስል አልኩሽ አይደል? አትፍረጅብኝ እባክሽ። የልጅ ልጅሽ ነች እንደዚህ ያደረገችኝ። አይ ወይ ጉሩ! ምን ፈልጋችሁ ነው? ሃይ ሚጣዬ። ሃይ። እና አብርሃም? ብርሃንና አብርሃም እኮ ከሰፈር ለቀዋል። ማለት የት ነው ያሉት? ልጄስ? ብርሃን ግን ከኔ ጋር ትምህርት ቤት ትገናኛለች። አብራችሁ ነው የምትማሩት ከብርሃን ጋር? ታሳይኛለሽ? አሁንማ መስቷል፣ ግን ነገ ከመጣች አሳይሻለሁ። ጠዋት መጣና በመኪና ወስድሻለሁ። እሺ የኔ ቆንጆ። እባክህ ፈጣሪ ይጥራኝ። እባክህ አምላክ ይውሰድ። ከምችለው በላይ ችግር እየቀመልክ ስቃይን እያበዛ እንድማርን አታርግ። ልጄ ናፍቆት አትግባ።